ሰላም ጤና ይስጥልኝ። እንኳን ወደ አእምሮ ጥበብ ቻናል በሰላም መጣችሁ። እስኪ ዛሬ አንድ ጥያቄ ልጠይቃችሁ። ለምንድን ነው አንዳንድ ሰዎች በጥቂት ጊዜ ውስጥ ስኬታማ የሚሆኑ የሚመስላችሁ? አንዳንዶቻችን ደግሞ ሌት ከቀን ብንለፋም ለምንድን ነው ካለንበት ቦታ ፍቅቅ የማንለው? ልዩነቱ ያለው ጉልበት ላይ አይደለም፣ ወይም ደግሞ ካፒታል ላይ አይደለም። ልዩነቱ ያለው አስተሳሰብ ወይም ደግሞ ማይንድ ሴት ላይ ነው ማለት ነው። ስለዚህ አስተሳሰባችን ለማደጋችን ዋና ቁልፍ ነገር ነው ማለት ነው። ታዋቂው የሳይኮሎጂ ምሁር ዊሊያም ጄምስ ምን ይላል መሰላችሁ? የኛ ትውልድ ትልቁ ግኝት አንድ ሰው የአእምሮውን ሁኔታ በመለወጥ የህይወቱን ውጤት መለወጥ መቻሉን ማወቁ ነው ይላል። ስለዚህ አእምሮአችንን በመለወጥ ምናችንን መለወጥ እንችላለን ማለት ነው። የህይወታችንን ውጤት መለወጥ እንችላለን ማለት ነው። ታዲያ ለምንድን ነው እኛ ባለንበት ቆመን የቀረነው? ስለዚህ ብዙዎቻችን ለምሳሌ አዲስ ነገር መጀመር እንፈልጋለን፣ ግን አንድ የማይታይ ወደ ኋላ ይጎትተናል። ይህ የማይታይ ፊክስድ ማይንድ ሴት ወይም ደግሞ ውስን አስተሳሰብ ይባላል። ለምሳሌ እኔ ለዚህ ስራ አልተፈጠርኩም፣ ቤተሰቦቼ ድሃ ስለሆኑ እኔም ድሃ ነኝ ኦልሬዲ የሚል ነገር እና እድልም የለኝም የሚሉ ነገሮች የሚካተቱበት ሲሆን አንዳንድ ሳይንሳዊ ምሁሮች ያረጋገጡት ነገር ምን ይላል መሰላችሁ? አእምሯችን አዲስ ነገርን ይፈራል ምን ጊዜ ማለት ነው። ስለዚህ ምቾት ባለው ቦታ ወይም ደግሞ ኮምፎርት ዞን መቆየትን ነው የሚመርጠው። ነገር ግን ስኬት ደግሞ ልናገኝ የምንችለው ከዛ ምቾት ካለው ቦታ ወጥተን አፈር ዲሚ በልተን ነው ማለት ነው ስኬታችን ሊመጣ የሚችለው። ስለዚህ ቁጭ ብለን በምቾት ውስጥ ስኬት ሊመጣ አይችልም። የተለያዩ ነገሮችን መሞከር መድከም ያስፈልጋል ማለት ነው። በዛሬው ቪዲዮአችን ህይወታችንን ወደ አዲስ ምዕራፍ የሚቀይሩ 3 መሰረታዊ የአስተሳሰብ ለውጥ መንገዶችን እያንዳንዳቸውን በጥልቀት የማሳያችሁ ነው የሚሆነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ በመሆን እና ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ መሆን ትችላላችሁ። ወደ መጀመሪያው መንገድ ስንመጣ ምንድነው የመጀመሪያው አእምሮአችንን ልንለውጥበት የምንችለው አእምሮን ከውስን አስተሳሰብ ወደ እድገት ወይም ደግሞ shift to growth mindset በማለት የሚጠራው ሲሆን፣ ስለዚህ ከውስን አስተሳሰብ ወደ ተሻለ አእምሮ መለወጥ ይኖርብናል ማለት ነው መጀመሪያ ራሳችንን ለመለወጥ። ስለዚህ ብዙዎቻችን አእምሮአችን ውስጥ ትልቅ ስህተት የምንሰራው ምን እንደሆነ ታውቃላችሁ? እኔ ጎበዝ አይደለሁም ወይም ደግሞ ይህ ለኔ አይሆንም ስንል ችሎታችንን ወይም ደግሞ አእምሮአችንን በጠባብ ሳጥን ውስጥ እየቆለፍነው ነው። ይህ በጠባብ ሳጥን ውስጥ የምንቆልፈው ፊክስድ ማይንድ ሴት ወይም ደግሞ ውስን አስተሳሰብ ይባላል። በሳንፎርድ ዩኒቨርሲቲ መምህር የሆኑት ካሮል ዲዌክ ለዓመታት ባደረጉት ጥናት ስኬታማ ሰዎች ይህን ሳጥን ሰብረው የወጡ ብቻ ናቸው ይላል። ስለዚህ እዛ ሳጥን ውስጥ ወይም ደግሞ ፊክስድ ማይንድ ሴት ውስጥ ሆነን እኛ ለውጥ ልናገኝ አንችልም ማለት ነው። ምንድነው ማድረግ ያለብን? እድገት ተኮር አስተሳሰብ ወይም ደግሞ ግሮዝ ማይንድ ሴትን ማንጣት አለብን። ይህ ማለት ምን ማለት ነው? አሁን በልምምድ ግን እችላለሁ ብሎ ማመን ነው። አእምሮአችን ልክ እንደ ጡንቻ ነው። በሰራነው ቁጥር ይጠነክራል፣ በሞከርነው ቁጥር ያድጋል። ውድቀትን እንደ መጨረሻ ሳይሆን መቁጠር ያለብን እንደ ምንድነው ማለት ነው? እንደ ትልቅ አስተማሪ ልንቆጥረው ይገባል ማለት ነው። ስለዚህ ስህተት ስንሰራ ተሸነፍኩ ልንል አይገባንም። ገና እየሞከርን ነው ማለት ነው ያለብን ማለት ነው። ልክ አእምሮአችንን መክፈት ስንጀምር ዓለምን በሯን የምትከፍትልን ያን ጊዜ መሆኑን መገንዘብ ይኖርብናል ማለት ነው። ሁለተኛው መንገድ የአካባቢና የንባብ ተጽዕኖ ነው፣ ወይም ደግሞ the power of environment and knowledge የምንለው ማለት ነው። ይህ ምንድነው የሚያመለክተን? አእምሮአችን ልክ እንደ ለም መሬት መሆኑንና የዘራንበትን ነው የሚያበቅለው ማለት ነው። ያ ማለት አእምሮአችን ለም መሬት ነው ማለት ለም መሬት ልክ ጤፍ ብዘሩበት የፈለጋችሁትን አይነት አዝርት ብዘሩበት እንደሚያበቅለው ሁሉ አእምሮአችንም ልክ እንደዛ የዘራንበትን ነው የሚያበቅለው። ታዲያኛ እየዘራንበት ያለው ነገር ምንድነው? በየቀኑ የምንሰማቸው ወሬዎች፣ የምናያቸው ቪዲዮዎች እና የምናነባቸው ነገሮች የህይወታችን ዘሮች ናቸው ማለት ነው። ስለዚህ እነኛን ዘሮች ልንጠነቀቅ የሚገባው እኛ ነን። ታዋቂው ፈላስፋ ጄም ሮን ምን ይላል መሰላችሁ? አንተ በብዛት የምትውልባቸው የአምስቱ ሰዎች አማካይ ውጤት ነህ ይላል። ያ ማለት ከ5 ጓደኞች ጋር ስትውል ከመጥፎ ጓደኞች ጋር የምትውል ከሆነ የነኛ መጥፎ ጓደኞች የአምስቱ አማካይ ነው የምትሆነው። ከጥሩ ጓደኞች ጋር የምትውል ከሆነ ደግሞ የጥሩዎቹ አማካይ ነው የምትሆነው። አንተ ምንም ሁን ማለት ነው። ስለዚህ የምትውልባቸው ነገሮች የሚወስኑት ይሆናል ማለት ነው። አሉታዊ ወሬ በሚያወሩ ተስፋ በሚያስቆርጡና አይሆንም በሚሉ ሰዎች መካከል ሆነ ስኬታማ መሆንን እንዳትጠብቅ፣ የማይቻል ነገር ስለሆነ ማለት ነው። ስለዚህ ስኬታማ መሆን ከፈለግ የስኬታማ ሰዎች ድምጽ ወደምትሰማበት አቅጣጫ ጆሮህን ልታዘነብል ይገባል ማለት ነው። እነኚህን ስኬታማ ሰዎች ደግሞ የምንሰማበት አቅጣጫ ወይም ደግሞ መንገድ አንዱ ምንድነው? ንባብ ነው። ያ ማለት መጽሐፍ የታላላቅ ሰዎች አእምሮ ውስጥ የምትገባባቸው መስኮቶች ናቸው። በየቀኑ ቢያንስ ለ20 ደቂቃ ያህል አእምሮን በጥሩ ዕውቀት መመገብ ከቻልክ የአእምሮ ሶፍትዌር ሲቀየር ውጤቱ የግድ ስለሚቀየር ማለት ነው። ስለዚህ ይህንን ማድረግ ከግምት ውስጥ ማስገባት አለብን። ሶስተኛው መንገድ የተግባር ኃይል ወይም ደግሞ the relentless power of action የምንለው ነው። ያ ማለት
በዓለም ላይ ትልቁ መቃብር የተቀበሩ ሰዎች ያሉበት ሳይሆን ሳይተገበሩ የቀሩ ድንቅ ሀሳቦች ያሉበት ነው ተብሎ ይጠራል። ስለዚህ ማሰብ ብቻውን ግን ለውጥ አያመጣም። አስተሳሰብን የቀየርከው ለተግባር መሆን አለበት ማለት ነው። ስለዚህ ብዙዎቻችን ደግሞ ያለብን ችግር ምንድነው? ሁኔታዎች እስኪመቻቹ ወይም ደግሞ ሁሉንም ነገር እስክናውቅ ድረስ አንድን ነገር ለመተግበር ፈርተን እንጠብቃለን። ግን እውነታው ይህ አይደለም። መንገዱ የሚገለጥልህ ምን ስትል ነው? መጓዝ ስትጀምር ብቻ ነው። አስታውሱ፣ ለምሳሌ አንድ መኪና በጨለማ ውስጥ ስትጓዝ መብራቷ የሚያበራው ለጥቂት ሜትሮች ብቻ ነው። ነገር ግን መኪናዋ ቆማ ብርሃን እስኪወጣ ድረስ ትጠብቃለች እንዴ? አትጠብቅም። በዛች በታያት ጥቂት ብርሃን መጓዝ ትጀምራለች እንጂ አለችበት ድረስ ብርሃን እስከሚወጣ ድረስ አለችበት ቆማ አትቀጥልም ማለት ነው። ስለዚህ እየሄደች ስትመጣ ደግሞ ቀጣዩ መንገድ ይታያታል በዛች በትንሽ ብርሃኗ ማለት ነው። ስለዚህ አንተም እኔም አንቺም ዛሬ ያለንን ትንሽ እውቀትና ጉልበት ይዘን መነሳት አለብን ማለት ነው። ፍጹም መሆን አይጠበቅብህም ወይም ደግሞ አይጠበቅብሽም፣ አይጠበቅብኝም። መጀመር ግን ይኖርብናል። ምክንያቱም ጅምር የድል ግማሽ ነውና ማለት ነው። ስለዚህ በዛሬው ቪዲዮአችን ውድ ተመልካቾቼ ዛሬ ህይወታችሁን የሚቀይር ትልቅ ነገር እንዳገኛችሁ ተስፋ አደርጋለሁ። አስተሳሰባችሁን እና አካባቢያችንን በማስተካከል ዛሬውኑ እርምጃ መውሰድ ያስፈልጋል ማለት ነው። ምክንያቱም ህይወት ከዛሬ ነገ እያልን የምናሳልፋት አይደለችም። ህይወት አጭር ናት። ጊዜያችንን በማማረር ከምናጠፋ ይልቅ አእምሯችንን በማሳደግ ህይወታችንን ማሳደግ ወደ ተግባር መግባት አለብን ማለት ነው። ይህ መልእክት ልባችሁን ነክቶ ከሆነ ለጓደኞቻችሁና ለምትወዷቸው ሰዎች ሼር አድርጉት። እናንተም ላይክ ኮሜንት በማድረግ እኛን ማበረታታት አትርሱ። ዛሬ የአእምሮን ጥበብ ወይም ደግሞ ብሩህ አእምሮ ስኬታማ ህይወት እንደሚያደርስ በዚህ ቪዲዮ አይተናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።